ጌታ ኢየሱስ ይወድሻል። እኔ በጣም ነው የምወደው በእውነት እንዴ። ምን ነው በጣም ገረመኝ። ለምን ይገርማል? አይ እንደዚህ የምትወጂው ከሆነማ ዛሬ ስለ ክርስቶስ ኢየሱስ በዚሁ አጋጣሚ ፕሪች ታደርጊያለሽ። ኧረ አሁን አላወራም። ለምንማ? ኧረ ናቲቶ ቤት የምንሽ እሺ፣ አንተ ንገረን በቃ። እግዚአብሔርም አንተን ማወቅ ፈልጋለሁ። ለምን የተፈጠርኩት? ለምንድን ነው የመጣሁት? ለምንድን ነው እየኖርኩ ያለሁት? አግብቼ ወልጄ ልሞት ነው ወይ ብለሽ መጠየቅ አለብሽ። አንቺ ከመወለድሽ በፊት ስንት ጀነሬሽን ነው በሞት ያለፈው? እና እኛም ዝም ብለን በቃ እየተከመረን እየወለድን መሞት ነው ያሳብ ባይዘው በማይንድሽ እኮ ሞት ሪል እንደሆነ ታውቂያለሽ። ግን አጠገብሽ ያለ ሰው ዛሬ ሞቶ ማለት ነው ሞት እኮ አለ። ካሁን በኋላማ ለእግዚአብሔር እገዛለሁ ስርዓት እኖራለሁ ትይና 2 ሳምንት በኋላ አጋንንት መጥቶ ሞት እያለ እንደሌለ ነው የሚያሳምንሽ። አሁን ውስጥሽ 100% ራሱ አያምንም። ምትሞቻ ይመስልሽም አንዳንድ ሰውየውን ያጣሽ አጠገብሽ ያለውን ሰው ግን ፌክ ይመስልሻል። መጽሐፍ ቅዱስ ስለዛ እዚህ ዓለም አምላክ የልባቸውን ሐሳብ አሳወረ ይላል። አሳወረ ማለት ሪል ነገር እያየሽ እንኳን እንዳታምኝ ያደርግሻል። ሌባው ሊያርድ ሊያጠፋ ሊገድል ሌላ ለምንም አይመጣም ይላል። አጋንንት አንቺን መግደል ማጥፋት ስለሚፈልግ ሪያሊቲውን እንኳን እንድትክጂ ነው የሚያደርግሽ። የዘላለም ሰዓት ሲኦል የሚባለው ነገር ቤላ እግዚአብሔር ላንቺ አላዘጋጀውም። ባይዘው ቁጭ ብሎ ቀምሮ አስቦ ቤላ ቆይ ስትሞት የናጢያት ሰብስባለች ሲኦል ውስጥ ከታታለው ብሎ አያውቅም ጭራሽ። እግዚአብሔር ለኔ ምንድነው ያዘጋጀህልኝ ብትዩ በክርስቶስ ኢየሱስ የዘላለም ሕይወት የዘላለም ሰዓትስ ምንድነው ካልሽ መጽሐፍ ቅዱስ የሚለው ለወደቁት መላእክትና ለሰይጣን ወደ ተዘጋጀው ነው የሚለው። አጋንንት ምን ያደርግሻል? ራሱ ወደ ተዘጋጀው የዘላለም እሳት ከፍንብሽና ያንን እውነት ወደ እግዚአብሔር እንዳትቀርብ ያድርጎ ወደ አልተዘጋጀልሽ የዘላለም እሳት ውስጥ ይገትሻል። በዚህ ልክ ነው አጋንንተኛን እየሸወደን ያለሽ። ከልጅነት ጀምሮ ሳይሽ ነው ያደጉት። ከልጅነት ጀምሮ እኔ 40 ዓመቴ አንተ 10 ዓመት በጣም ደፋር በጣም ስለማከብርሽ ስለምወድሽ እሱ ልንገርሽ ብዬ እስካሁን ቆየ ቅጣት ላይ ነው የምትነግረኝ። መጽሐፍ ቅዱስ ላይ ለምሳሌ እርስ በርሳችሁ ይቅር ብትባባሉ የሰማይ አባታችሁ ይቅር ይላችኋል። ለመስበክ ምናምን አረ ኧረ ስበከኝ እኔ ስብከት ነው የምፈልገው። ነገር እኮ ነው ቲክቶክ እኮ እብድ ነው የበዛው ጨብሶ የገባ አንዱ ደግሞ ተሳደበ ደንቆሮ ለእኔ አድርገው ያንቺን ስድብ አሜን አሜን ሃሌሉያ የጌታ እየተቀጣ ትነግረኛለህ። ላይቭ ላይ የተገናኘንበት ዋነኛው ሪዝን አንቺ ስለ ክርስቶስ ኢየሱስ እንድትሰሚ ነው። እኔ አሁን ጌም ለምጮት አይደለም ሲጀምር ራሱ ዋናው ሐሳብ እግዚአብሔር መጽሐፍ ቅዱስ ላይ በአንድም በሌላ የሚናገራል፣ ሰው ግን አያስተውልም ነው የሚለው። እግዚአብሔር ሪዝን እየተጠቀመ ልብሽን ስለሚያል ስለ ክርስቶስ ኢየሱስ ፕሪች ሊያደርግልሽ ነው የሚፈልገው። ዳኒ ሮያል ራሱ ጌሙን ሲልክልኝ ጌታን ያንቺን አይቼ ነው የገባሁት። ስለማደንቅሽ ስለማከብርሽ እግዚአብሔር ይህንን ቻንስ ሰጥቶኝ ስለ ኢየሱስ እንድሰብክሽ ስለረዳኝ በጣም ነው ጌታ ማመሰግን። ኧረ ጠፋብኝ ሰውዬ ሰብኮ አስጠፋብኝ። ኧረ ወይኔ ተብኮልሽ ነው በተትን ያደረገብሽ። አንቺ ደግሞ ምንድነው ሳሪዬ ጆሮሽ ላይ ሲደጋገም ሰልችቶሽ ነው የሚሆነው። ስለ ክርስቶስ ኢየሱስ ሲሰበክ ኖርማሊ ዝም ብሎ ቀልድ ሊመስልሽ ይችላል ሐሳቡ። አንቺ የምትይኝ ኢየሱስ ማለት ጀስት በኢንፎርሜሽን የምታውቂው እንጂ ሙሉ በሙሉ ህይወትሽን የሰጠሽው አይደለም። በክርስቶስ ኢየሱስ ማመን ማለት ኢንፎርሜሽኑን መስማት ሳይሆን ራስሽን ለዛ ፐርሰን አሳልፎ መስጠት ነው። የእሱ ፍቃድ በእኔ ይሁን የኔ ፍቃድ አይሁን፣ እኔ ሞቼ ኢየሱስ በእኔ ሕያው ነው ይኑር ማለት ነው። ይሄንን ክራይስትን ግን አክሴፕት ማድረግ አለብሽ፣ ወደ ህይወትሽ ማስገባት አለብሽ። በጣም ወድሻለሁ። አይ ላቭ ዩ ወንድሜ ፍሮም አናዘር ማዘር። ከየት ነው? እኔ ከአማራ ፋኖ ነኝ። ጌታ ኢየሱስ ክርስቶስ እስከ ሞት እንደወደደ ታውቃለህ? ከፋኖና ከመከላከያ ከአብይ ወታደር ማን ነው የምትወደው? ለዘላለም ህይወት እያወራሁ ስለ ምድራዊ ነገር ለምን ታወራኛለህ? ሀገር ሰላም ሲሆን ነው ስለ እምነት የምታስበው። ሀገር ሰላም እስካልሆነ ድረስ እንደዚህ አይነት ሀሳቦች ሊመጡልህ ሊመላለሱልህ አይችሉም ጭንቅላት ላይ እንጂ አሁን በዚህ ሰዓት በብልጽግና ዘመን እኔ ሰላም ህይወት ዘላለማዊ ህይወት እንድትለኝ ነው አልፈልግም። እኔ ብልጽግና ስርዓት የአብይ አህመድ ስርዓት ከምድረ ገጽ መጥፋት አለበት። ብትሞት ወዴት ምትሄድ ይመስላል? ሲኦል ምትገባ ይመስላል? ገነት ምትገባ ይመስላል? እኔ የፈለገው ያስገባ እግዚአብሔር እንደሱ ፈቃድ ነው። እሱ ፈቃድማ ምን መሰለህ ፊት አውራሪ በልጁ በክርስቶስ ኢየሱስ አምነህ የዘላለም ህይወት እንድታገኝ ነው። አሁን አንተ ትኩረትም ምድራዊ ነገር ላይ ብቻ አድርገህ ማለት ነው የዘላለምህን እያጣ ነው። ጦርነት ቢኖርም ባይኖርም የሰው ልጅ መሞቱ አይቀርም አይደል? ፊት አውራሪ ሰላምን ለማምጣት እየለፋ ነው፣ ብዙ ሳክሪፋይ እየከፈልክ ነው። ግን ይሄ ሁላ ነገር ሆኖ ግን መጨረሻ ላይ መሞትህ አይቀርም። አንተ ከሞትክ በኋላ ግን የሚያድንህ ፐርሰን ከሌለ ሞትክ በኋላ ምንም አይነት ፓርቲ ይሁን ምንም አይነት ሀገር ወር ደግሞ መሪም ቢሆን አንተን ሊያድንህ አይችልም። ከሞትክ በኋላ ሊያድንህ የሚችል ፐርሰን ኢየሱስ ክርስቶስ። ልብህን ወደ ክርስቶስ ኢየሱስ ካላስጠጋ ህይወትን አሳልፈህ ካልሰጠ የዘላለም እሳት ውስጥ ነው የምትገባው። ስለ እምነትህ፣ ስለ ቤትህ፣ ስለ ቤተሰቦችህ ደህንነት፣ ስለ እምነትን የምትጠብቀው አንተ ሰላም ሆነህ ነው ነፃ ሆነህ ነው ወይስ በሞት መካከል ውስጥ ሆነህ ነው? ይህን ንገረኝ እስኪ። ሰላምን የማስጠብቀው የሰላም አለቃ የሰላም አምላክ በሆነ በክርስቶስ ኢየሱስ። ረፍትህን ከፈለክ ሰላምን ከፈለክ ወደ ክርስቶስ ኢየሱስ ነው መምጣት ያለ። መጽሐፍ ቅዱስ ላይ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራም ይላል። አንተ ፖለቲከኛ ሰው ካረለም ወንድሜ
እና አሁን አንቺ ገነት መግባት አትፈልጊም? ብገባ ጸባይን አሳምሬ እኖራለሁ። ክርስቶስን ከእግዚአብሔር ጋር ፒስ ፈጥሬ እዛ ካሉት ጋር አይኖ ገነት ያሉ ሰዎች ሲሪየስ ሰው እንደሆኑ እግዚአብሔር ያለኝን አድርጌ ክርስቶስን ካልሲውን አጥቤ ያለኝን ታዝዤ ጸባይን አሳምሬ እዛ እኮ የማብራት የለ የውሃ የለ ቲክቶክም እኮ የለም ታውቃለህ። ስልክ ምናምን እኮ የለም። የአምላክ አይግደልን እንጂ እንዲህ ሰው ካለ ቲክቶክ ይኖራል እዛ። ወደ ገነት ለመግባት አንድ ነገር ብቻ ነው የሚያስፈልግሽ። አውቃለሁ 10 ነገር ነው። አንደኛ ሰው አለማማት፣ ሁለተኛ ሰው መግደል ፈጣሪ የማይወደው ነው። ግን እኔ ብዙ ጊዜ በረሮ ገድያለሁ፣ ድመት ገድያለሁ። እነዚህን ሁሉ በጠቅላላ ማለት ነው ይቅር ብዬሻለሁ ወደ ሰማያት ግቢ ብልሽ ደስ ይልሻል? እንዴት ደስ አይለኝም? እኔ እሳት አልወድም፣ መቃጠል አልወድም። ኑሮ ያቃጠለኝ ይበቃኛል። መጽሐፍ ቅዱስ በልዩ በክርስቶስ ኢየሱስ ያመነ የዘላለም ሕይወት አለው ይላል። ያላመነ ግን ዛሬ ተፈርዶበታል ይላል። እና እኔ በማን ነው የማምነው? እምነት ምልሽ ኢንፎርሜሽን ወር ደግሞ ስለ ክርስቶስ ኢየሱስ ሰምተሽ አታውቂም ምናምን አይደለም። ማሳው ማመን ማለት ትርጉሙ ፋሲካዬ ልብሽ ከእግዚአብሔር ጋር ሲጣበቅ ነው። ልብሽ ከእግዚአብሔር ጋር ሲጣበቅ ማለት አንዲት እቺ ሃይላንድ እንኳን ማለት ነው ከፍ ብላ ዝቅ ስትል መሬት ላይ ስታስቀምጪ እግዚአብሔርን ሰምተሽ ማድረግ ትጀምራለሽ። መጽሐፍ ቅዱስ ላይ እግዚአብሔር ልጅ እግዚአብሔር መንፈስ ይመራል። አሁን አንቺ ኃጢአትሽ ኃጢአት አለ አይደለ? የሚከብዱሽ ነገሮች አሉ፣ ስትራግል የምታደርጊባቸው። በክርስቶስ ኢየሱስ አምነሽ ልብሽን በእሱ ላይ ስታስደግፊ አሸነፍና ማለፍ ትችላለሽ። መጽሐፍ ቅዱስ ላይ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላሉ። ከ40 ዓመት ይሙላኝና ክርስቶስን ንስሐ ገባለሁ። ከዛም በኋላ ስልክ የተባለ ቲክቶክ አቆማለሁ። ፋሲ የመዳን ቀን ዛሬ ነው የሚለው። ዛሬ ብትሞችስ በምን እናውቃለን? አምቦ መንፈስ ቅዱስ አራንተ ጦሴን ግባ ወደዛ አበዛኸው። ምን ነው ሞት ደጋገምከኝ? ልደፋኝ ነው እንዴ? እኔ አጫጭር ቀሚስ ገዝቼ ለራሴ ፋሲሽ ኢየሱስን ተወጇለሽ እንዴት አልወደውም? የኔ ጌታ፣ የኔ መድኃኔዓለም፣ የኔ የዋህ በቃ ለሱ ጌታ ኑሪለት። ፋሲካ ይወድሻለሁ። ደንቆሮ ደፋር ነው ይላል። ዛሬ እንዴት ነው በሌሊት 7 ሰዓት ላይ ብቻሽን? እኔ ራሱ አላውቀውም። ጌታን እንቅልፍ ረብሾኝ እንጂ ላይቭም ገብቼ አላውቅም። እግዚአብሔር አጋጣሚ ተጠቅሞ ስለ ልዩ ስለ ክርስቶስ ኢየሱስ ሊነግርሽ ይሆን? ሜቢ ማለት ነው። እኔ ልሰብክሽ አይደለም። ምንድን ነው የሚልክ? ፓትስ በካታ አይልም ጀርባዬ ላይ አይደለም። ለመስበክ እኮ አይደለም። ሜቢ እግዚአብሔር እንደዛ አስቦ ቢሆንስ? ኧረ ምንድን ነው ያሰበው? እስኪ አንተ ንገረኝ። ውስጥ ላይ ያለው ልጁ በክርስቶስ ኢየሱስ ሰው ካላመነ የዘላለም እሳት ውስጥ እንደሚገባ ስለሚያውቅ ራንደምሊ ላይቭ ላይ ገብተሽ ማታቂ ሴት ላይቭ ላይ አስገብቶ ስለ ክርስቶስ ኢየሱስ ሰምተሽ ህይወት እንድታገኝ ፈልጉ ቢሆንስ? ደንቆሮ ደፋር ነው ይላል። አንተ ከየት ነው? ተረግዘ ነው ተፈጥረ ነው? ጅስት ጥቅስ ይዘህ አሁን ከኔ ጋር ልታወራ ነው ወይስ? አልገባኝም። አንተ እኮ ተረብሸ ሰውንም እየረበሽክ ነው። ተረብሸ ነው እኮ ታርግልኝና ዳኑ ፍቅር ስትጣጥስ አሁን እኔ አንቺን ማለት ለምኜ ተለማምጬ ፕሪች ባደረግልሽ እኔ ምን እጠቀማለሁ? አፌን ከማድከም ውጪ። ክርስቶስ ኢየሱስ ግን ስለሚወድሽ አንኮንዲሽናሊ ስለሚፈልግሽ ያለምንም ሪዝን እያወራሽ አሁን እኔ ነኝም ያንተ እምነት እያልኩክ ነው። እግዚአብሔር ልጁን ኢየሱስ ክርስቶስን የላከበት ዋነኛው ሪዝን ሃይማኖት ለመመስረት ነው። ዳኑ እንደዛ ነው የምታምኚው? ልመልስ የምችለው የእኔ እምነት ጋር ካለ ሰው ጋር ነው። በኢየሱስ ታምኛለሽ አይደል? ዳኑ ክር ካሰርኩኝ በምን ላምን እችላለሁ? በመብርሃን ደግሞ በጣም አምናለሁ። ኢየሱስ የበለጠ ሰዓት ላይ ወጣክ ቲክቶክ ላይ ተቀደ ክርስቶስ ይሄ ነው ህይወት። በቃ እንመጣጠን መመለለዚህ ነው የመጨረሻ አይጋ ማውራት ያቅታል። እሷን ስታይ የኔንም ሐሳብ ደግሞ ስሚ። ራሽ እኮ እንደማይጠቅም ሰው ብቻ እያየሽኝ እኮ እዚህ ጋር መጥቼ ዳኑሻ ስለ ክርስቶስ ኢየሱስ ወጥቼ ሳወራ እዚህ ወጣትነቴ ወጥቼ መቃም እችላለሁ፣ መጨፈር እችላለሁ፣ መዘሙት እችላለሁ፣ ብዙ ነገር ማድረግ እችላለሁ። አንቺ ፊት ለፊት ግን ምንም ነገር እያልሽኝ በምንም አይነት አክት ብዙ ነገር እያወራሽ ቁጭ ብዬ አንቺን ታገሽ የማወራበት ሪዝን የምር ክርስቶስ ሪል ስለሆነ ጀስት ሃይማኖት ስለሆነ አይደለም። ኢየሱስ ያድናል የሚለው ጥቅስ ብቻ ስላለ ኢየሱስ ያድናል ብዬ ከአንድ ሰው ጋር የሆነ ቲም መስርቼ እያወራሁ አይደለም። ኢየሱስ ክርስቶስ ያድናል እያልኩ ያለሁት እኔም ድኜበት ነው። አስወጣችኝ ግን ወይኔ እንዴት ነህ ወንድሜ? ሊትራሊ ፈረንጅ መስለሽ መጣሽ። አይው ታቶኝ አየኸው? ልክ ነው። በዚህ ልክ ማማር አሁን እኮ እዚህች ውበት ላይ ኢየሱስን ብትጨምሪ ያበቃ ሊትራሊ ህይወትሽ ተስተካከለ። ስማ እግዚአብሔርን እኔ ብቻ ነኝ ግን ሰው እያወራኝ ቆይቼ 15 ሰከንድ ምናምን ቆይቼ ብዬ ነው የምመልሰው። ጌታ ለምንድን ነው ጭንቅላትሽን አጋንንት እኮ ወርሶት ነው። ሰይጣን አለበት እንዴ? ይሄን ስብከትህን ተወኝ ካልሆነ አልጨትም። በጣም አምሮብሻል። ማይካድ ውለታ ማለት ነው። ግን እዚህ ውበት ላይ ኢየሱስ ያስፈልገዋል ግዴታ። ችግር የለውም እመቤቴ ማርያም አለች። እኔ ከዚህ ልጅ ጋር ጋይስ በመኪና የአንድ ቀን ሙሉ መንገድ ተጉዤ ድሬዳዋን አልፌ ምናምን ቁልቢ ገብርኤል ሄደናል አብረን ታውሳለህ። በመኪና ያንን መንገድ አንተ ራሱ ገብርኤልን ፈልገህ ነው እዛ ድረስ የመጣው። ላስታውስ ኢየሱስ በራሊጥ በቃ። ስለዚህ ተወኝና ጌም የምትጫወት ከሆነ ትጫወት፣ ካልሆነ አንተም ወደ ሰበካ እኔም ወደ
ጠይቂኝ። በምድርና በሰማይ የመጨረሻ ጥያቄ እኔ ሁለተኛ አላወራም። ስለዚህ እሺ ሰጠው እድሉን ተናገር። አሁን ለምሳሌ አንቺ በጣም ቆንጆ ነሽ እና አንቺ እንዳንቺ አይነት አንድ ቆንጆ ወንድ ብታገኝ እና ያ ሰው ደግሞ ህይወት እንደሚያስፈልገው ነገ እንደሚሞት እርግጠኛ ከሆንሽ ለዛ ሰው የሚድንበትን የሆነች ነገር ትነግሪዋለሽ አይደል? አልነግረውም። ያ ሰው በምን ልዳን መድኃኒት ብሎ አልጠየቀኝም። ቢኮዝ ያ ሰው ያልጠየቀኝ ለምንድን ነው? የሚድንበት አለው የተማመነው ነገር አለ ማለት ነው። ስለዚህ በግድ ይሄ ነው የሚያድንህ ብዬ አልነግረውም። መጽሐፍ ቅዱስ ላይ ለምሳሌ የዚህ ዓለም አምላክ የልባቸውን ሀሳብ አሳውሮታል። ያ ሰው ጨለማው ዓለም ልቡን አሳውሮበት ቢሆንስ? ሜቢ እንደውም ለአንተ መድኃኒቱን ልስጥህ፣ እኔ ላሳይ መድኃኒቱን። ከዚህ በኋላ አንድ ነገር አትለኝ፣ አታወራኝም። እሺ ተስማምተሃል? ካወራኝ ነቅዬ እወጣለሁ። እግዚአብሔር ይኸው ከዚህ በላይ መድኃኒት የለም። ከዚህ በኋላ አንድ ነገር እንዳትናገረኝ እወጣለሁ። እስካት በቃ ገብርኤልን እወጣለሁ። በርበሬ በጥብጠህ በጭንቅላት ካልገብ ታወር ትገባልኛለህ። አራተኛ የሽንት ቤቱ አጠጣልኛለህ። አንዴ ስሚኛ፣ እኔ አሰማም የተቀጣው ለቅጣቱ አይደለም እገልሃለሁ ስትይ መጽሐፍ ቅዱስ እንደሚለው እኔ ሞቼ ኢየሱስ ክርስቶስ በእኔ ሕያው ነው ይኖራል እንደሚለው ቃል መስሎኝ በቃ እኔማ አንዴ ሞቻለሁ አልኩ። እኮ ሀሳብ ያልገባሽም እኮ ለምን እሰብክሻለሁ? እንደዚህ አይነት ጌም የተጫወትን ስብከት አለ። አንድ ድል አንቺ በህይወትሽ መሞት ከፈለግሽ ለእግዚአብሔር ፍቃድ መገዛት ከፈለግሽ አሺ ለክርስቶስ ኢየሱስ አሳልፈሽ መስጠት አለብሽ። እኔ ለአንቺ በቃሪያ በበርበሬ በሻወር ከመሞትልሽ ይልቅ አንቺ ለክርስቶስ ኢየሱስ ራስሽን አሳልፈሽ ለጌታ እኔ እንደዚህ ነገር አይመቸኝም። እኔ ኦርቶዶክስ ነኝ። እኔ መሰለ ተፈጥሮ ጸባይ ደስ የምትይ ሴት ሆነሽ ማለት ነው ዘላለም እሳት ውስጥ ብትገቢና ነው ኢየሱስ ክርስቶስ የድንግል ማርያም ጌም ትጮቻለሽ። ብዙ ነገር እኮ ልትሰበስቢ ትችያለሽ። ግን አሁን እነዚህ ሁላ ነገሮች በጠቅላላ አንቺ ከሞትሽ በኋላ ህይወት ሊሰጡሽ አይችሉም። በእኔ የሚያምን ቢሞት እንኳን ያው ይሆናል ነው የሚለው። ህይወት ሊሰጥሽ የሚችል ፐርሰን ክራይስት ብቻ ነው ከሞትሽ በኋላ። አሁን እዚህ በምድር ላይ ሁላችንም እንደምንለፋው ሁሉ ለዘላለማችንስ እየለፋን ነው ወይ? ከጌም ወጥተሽ እኮ ጸጥ ልትይ እኮ ትችያለሽ። ድንገት ከኔ እምነት ውጪ ትክክለኛ እምነት ያለ አይመስለኝም። አሁን እሺ ጌታ ኢየሱስ ክርስቶስ እንኳን ማለት ወደ ምድር የመጣው ኦርቶዶክስ፣ ጴንጤ፣ ካቶሊክ ብሎ እምነት ሊመሰረት ነው እንደመጣው። እግዚአብሔር እኮ ልጁን ኢየሱስ ክርስቶስን የላከበት ሪዝን ሰው በክርስቶስ ኢየሱስ አምኖ ህይወት እንዲያገኝ ነው። እኔም ደግሞ ሼር እያደረኩሽ ያለሁት ኦርቶዶክስ ነው ልክ ጴንጤ ነው እንዴ ምናምን እያልኩሽ ሳይሆን ሐሳብ ሙሉ በሙሉ ህይወትሽን አሳልፈሽ ሰጥተሻለሁ። በፈጣሪ ሙሉ እምነት አለኝ። ጌታን ትወጂዋለሽ እንዴ? ለምን ማልወደው? የሚወደኝ ቢኖር ራሱን ክዶ መስቀሉን ተሸክሞ ይከተለኝ ነው። መስቀሉን ይዤ እንትን እያልኩ አይደል እንዴ? መስቀሉ የሚያሳየው ስለ መከራው ስለ መስቀል ስታስቢ ክራይስት ላንቺ የከፈለውን መስዋዕትነት ነው የምታየው አይደል? ራስሽን ክደሽ ክርስቶስ ኢየሱስን በዛው እየተከተልሽ ነው። የራሴን ፍቃድ፣ ፍላጎት፣ ምኞቴ፣ ስሜቴ በጠቅላላ ጥዬ አንተን እከተላለሁ ማለት ነው።